አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁኝ አልሐምዱሊላህ። ሞያችንን እዩ እስቲ ሞያችንን እና ቤተሰብ ቪዲዮን በላይክ እና ሰብስክራይብ በማድረግ ጀምሮ ትችላችኋለሁኝ። እንትን ጠዋት ጤፍ ምናምን አለኝ አምጥቶልኛሉ ብያችሁ ነበርኩኝ። እናም ደግሞ እሱን ጥፋት ማለት ነው አብኩቼው ነበር። መውጣት እምቢ አለኝ አልኩ። መውጣት እምቢ ብሎኝ ቀን ሙሉ ዋለ። 5 ሰዓት ከምናምን ነበር እንትን አደረኩትኝ። ከዛም በኋላ እምቢ ሲለኝ የለ ካሜራ ጨመርኩበት። ካሜራ ጨምሬ አሁን እንደሚታዩት እንደዚህ ሆኗል እላችኋለሁ ውዶቼ። ወላሂ እንደዚህ አልጠበቅኩትም ነበር። እኔ ምርጥ እንጀራ ጋግራለሁ ብዬ ነበርኩ። ይሁት እስቲ ግን ምንም አይልም። ግን የሆነ በቃ በነገራችን ላይ እኮ አልተፈጨም፣ በደንብ አልተፈጨም። የቤት እንትን መፍጫ ቅመም መፍጫ ምናምን አለ አይደል? በሱ ነበር እየፈጨችው ማለት ነው። እና በዛ ምክንያት ይመስለኛል እንደዚህ አይኑን ብዙ እንትን ማለትን በለኝና እና ጣዕሙ ብስሚላ ቢትቀምሱት ማሻአላህ ነው። በጣም ነው እንትን የሚለው አልቆመጠጠምና ማሻአላህ ነውና እና ሙያችን ይህንን ይመስላል ቤተሰብ። ያው እችን እኮ ነው ሊጤም እቺ ነች፣ ትንሽ ነች እና እንትን እኮ ነው ጤፉ ነጭ ጤፍ አይደለም ቀይ ጤፍ ነው። ለዛ ነው እንደዚህ እንትን ነውና አይ በእንትኑ በሚጣዱ ሲጋግር ለሚጣዱ ደግሞ እንትን አለብኝ። አንዱ በኩል ይሞቃል፣ አንዱ በኩል ቀዝቃዛ ነው። አይኑን ከነጭራሹ ማውጣት እምቢ ሲለኝ እኮ ነው በዚህኛው እንትን አልኩት ማለት ነው። እና እስኪ አሁን እዚህ እንትን ሞክረው ቤተሰብ ሰዎቻችሁን እንደዚህ በፍቅር ስትይዟቸው ወላሂ ማሻአላህ ናቸው እኮ። የፈለገ አክል ስራ ቢበዛባችሁ ቢጨቃጨቋችሁ ምናምን ካልተቆጣችሁ እናንተ የሆነ በቃ ፊታችሁን ኮስተር ካላደረጋችሁ ስትታዘዙ እሺ ካላችሁ መርሐባ አሰሩት እንኳን ደክሟችሁ ቢሆን እንኳን ይሄን በቃ መልስ ለመልስ ካልተሰጣጣችሁ ወላሂ ቢስሚላህ ኢንሻአላህ ናቸው። ግን አሁን ይኸው እኔ ወላሂ አልሐምዱሊላህ መጥፎ ጸባይ የለብኝም ከማንም ጋር እንትን በቃ ከተግባባሁን ቢስ ነው የምሆነው ማለት ነው። በዚህ ምክንያት ይኸው አሁን እንትን መጣልኝ፣ በርበሬ መጣችልኝ፣ ሽሮ መጣችልኝ። እንደምታዩት ይኸው ጤፍ ገና አሁን የእንትኑን ጤፍ አሳያቸዋለሁ። የቀዩ ማለት ነጩን ጤፍ ማለት ነው። ጤፍ መጣችልኝ፣ ሽሮ መጣችልኝ፣ ስጋ ሰጡኝ፣ ሰርተሽ ብይ ብሎ ማለት ነው። የሁሉ ምንድን ነው እኔ ጸባይን አስተካክዬ ስለምሰራ ማለት ነው። ወላሂ በቃ የሆነ ነገር ሲሰጠኝ ራሱ እየሳቀች ነው የምትሰጠኝ። ወላሂ ነው የሚላችሁ። ደግሞ እዚህ ራሱ እየሰጠችኝ አንድ ቀን ኮርፋ ወይም የሆነ በቃ ፊቷን ኮስተር አድርጋ ሰተኛ አታውቅም። እየሳቀች ነው። ግን አንዳንዶቹ አሉ ደሞዙ ቀን ሲደርስ ራሱ የሚቆጡ አሉ ተባለ። ብቻ አልሐምዱሊላህ። ያው ምክንያቱም እኔም ሲታዘኝ አልቆጣም ደግሞ መልስ አልሰጣትም። የሆነ ነገር ስትለኝ እሺ ነው የምላት። እራሷን ትለኛለች አንቺ እኮ እንደ ሌሎቹ አይደለሽም፣ ስትታዘዢ አትቆጪም። የሆነ በቃ አልኮሳተርም ማለት ነው። የሆነ ነገር ስትለኝ በቃ ፊቴን ታይኛለች እሷ እራሷ። ስለዚህ በፍቅር እያዟቸው ይላችኋለሁ። እነሱ በፍቅር ከተያዙ እንደፈለጋችሁ ታደርጓቸዋለች፣ እንደፈለጋችሁ ማለት ነው። ስለዚህ አሁን በእኔ ማለት ነው ሰሞኑ ቢስሚላህ
በጣም ነበር ሲራብዝ ያሉት ነግሬያቸዋለሁ። በጣም ሁለት በላይ ማለት ነው። ህፃንም ሲጠራኛ ቤት የሆነ ነገር ሲለኝ እሺ፣ አዋቂም ጠርቶኝ የሆነ ነገር ሲሉኝ እሺ ሲል የሚለዝ በቃ ይሄን ላይታ ያው በርበሬውን በራሴ ብር ነበር እየፈለኩትኝ ማለት ነው። ግን ደግሞ አምጥታ ስትሰጠኝ ሀላስ ብሩን ሲሰጣት አይ አልፈልግም፣ አንቺ እኮ ሰሞኑን ስራ በዝቶብሻል፣ ስጦታ ነው አለች። ስጦታ ነው አልፈልግም አንቺን ብር ስትለኝ እሺ ያልኳትና ሹክራን ብዬ አሁን ይሄንን እንደዛ አድርጌያለሁ ማለት ነው። አሁን ደግሞ ኢንሻአላህ ወይ ነገ ጥብሳችንን እንጠብሳለን ማለት ነው። ጥብሳችን ጥብስ አያችሁ እንዴት እንደማምር ወላሂ ብስሚላ ማሻአላህ ዘይት እንደተቀባባት ስቴት እንዴት ይሄ እንትኑ ነው መሰለኝ ካሜራው ነው መሰለኝ እንደዚህ ያደረገው። ብቻ ምንም አይልም ወላሂ ያው የሆነ ትንሽ ቀጠን ብሏል። ብቻ ምንም አይልም። አልሐምዱሊላህ ደስ ብሎኛል በጣም ከሚላችሁ በላይ በቃ የሆነ በቃ ብስሚላህ ኢትዮጵያ ያለሁ እየመሰለኝ ነው እንደዚህ ሰረቅ። አሁን ምን እንደማደርግ ከተማችን ቀርጽላችኋለሁ። ምን እንደማደርግ ሽሮ አለ ሄደ ምስር አለ በርበሬ ያለኛ እዛ ላይ ተጨምሯል ማለት ነው። ቀይ ስርም አለኝ ድንች እንትን እሰራለሁ ማለት ነው። ይሄ ደግሞ ምን እየሆነ ነው? አልጫ እሰራለሁ። ግን ሰላጣ ቆርጬ የሉም ቤት የሉም የሆነ ቦታ ሄዱ ያሉ እዛ እስከሚመጡ እንደዛ አድርጌ ሰርቼ እጠብቃቸዋለሁ ማለት ነው። ማንም ጋር ስትሆኑ ፍቅር ኑሯችሁ ይህ ነው በቃ መቆጠብ እንዳለባችሁ ማፍረት ምናምን እንትን አትበሉ ማለት ነው። ከዛ እንደዚህ አድርገን ራታችንን እንበላለን። የፈለጋችሁ ሰዎች ኑ እሰጣችኋለሁ። እንጀራ ከፈለጋችሁ ሽሮ ከፈለጋችሁ መምጣት ካልቻላችሁ ለሎኬሽን ላኩልኝና አደርስላችኋለሁ ማለት ነው። ኦኬ የምትፈልጉ ካላችሁ በነፃ አይደለም የምሰጣችሁ፣ ብድር ነው የምሰጣችሁ። ብድር ታውቃላችሁ፣ ብድር እና ወላሂ መዳሜን በጣም ዱአ አድርጉላት። እሺ ዱአ አድርጉላት። እና ልጅም የላትም ወላሂ ታሳዝነኛለች። እና ዱአ አድርጉላት አላህ እንዲሰጣት ማለት ነው፣ ልጅ እንዲሰጣት። እና ሁለታቸውም በጣም ማሻአላ ምስኪን ናቸው። ግን ደግሞ ሳያቸው በጣም ነው የማሳዝነው ልጅ ስለሌላቸው ማለት ነው። ዱአ አድርጉላቸው። እኔ በጣም ልጅ እንዲኖራቸው ፈልጋለሁ። ምክንያቱም የሆነ ሰው ለእናንተ ጥሩ ሲሆን ያው መጥፎም ቢሆን ግን እናንተ ጥሩ መሆን ያለብን። ስለዚህ አላህ እንዲወፍቃቸው እንዲሰጣቸው ዱአ አድርጉላቸው ይላችኋለሁ ውዶች። ሁሌ እንጀራዬ ስለቀጠነ ነው መሰለኝ አይኑ የተያዘው የወፈረው ቦታ ኢንሻአላህ አይኑ እስቲ ይሄንን ቦታ ይት ትንበራ አይኑ በጣም ይስራል። እነሱ አሁን የሚበሉት አይመስለኝም። የሆነ እንትን እነሱ ሲሰሩ የሆነ ቅመም ጨምሮ ጨው፣ ሽንኩርት፣ ነጭ ሽንኩርትና እንትን ሚጥሚጣ ተፈጭቶ እሱ ተጨምሮ እንትን ብዙ ነገር ተጨምሮ ነው በቅመም አድርጎበት ነው እንትን የሚሰሩት። ይሄ እኔ ምንም ነገር አልጨመርኩበትም ማለት ነው። ከዛ አይጣፍጥም ይሉኛል ይመስለኛል። በጣም እንዴት አሉኛል። ጨው ለምን አልጨመርሽም ትለኛለች ይመስለኛል። እኔም አልጨመርኩበትም ግን የሆነ በቃ በጣም እየጣፈጠ ነው እንትኑ
እንትን እርሶም ስለሆነ ስላልቆመጠጠ እየጣፈጠ ነው። ግን ከበሉት ይበሉታል። እና ሙያ ሲለካ በምንድን ነው የሚባለው? ሙያ ሲለካ እናንተ መራንች በሉ። ቁንጅና ሲለካ በሂጃብ፣ ሙያ ሲለካ በምን ለእናንተ የሱም ኦ ማይ ጋድ ይሄን የመሰለ እንጀራ እንበላለን እላችኋለሁ። እና ይሄንን ምስሉ እንበላችሁ ይመስላል። መልካም ባይ ባይ። መልካም ምሽት ይሁንላችሁ እና ቤተሰብ ወላሂ ሰብስክራይብም ላይ እንትንም እየቀነሰ ነው። ቪዲዮ ከነጭራሹ ወረደብኝ። ለምንድን ነው ግን? ወላሂ አውርድ ከነጭራሹ እና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።